ቂጤ እስኪቀደድ ታምቡሬ እስኪደፈን እህል ሳገበሰብስ ውላለሁ። ከአቅሜ በላይ ሆኜ ቦርጬና ቂጤና ጉንጬ መለየት ያቅተዋል። ከዛ ቤታ ያቺ አንገቷ ተቀብሮ ቂጧ ተወጥሮ እያልሽ እኔ ላይ ሙድ ለሚያዝ እኔ እንቅስቃሴ እንዳላረግ በትክክል አየር እንዳልተነፍስ እንደ ሰው ቡርቅ እንዳልል እህል ቢምትኝ ጠንቅቄ አውቃለሁ። በላን አየነው ምን አመጣን? ጡታችን እዛ ቂጣችን እዛ እጃችን እዛ በየቦታው ተንዘልዝሎ ስጋ ነው ተሸክመን ይዞር ነው። በላን እኮ ስንት አመት በላን። ወጥ የምግብ አይነት ቂጣችን እስኪቀደድ ድረስ እስኪገበገብ ድረስ ኧረ ምግብ ባሳደገ ደመኛ እየተባልኩኝ እኔ የማይበላሁት ምግብ ባሳደገ ደመኛ ምን አረገሽ? አፍ ቢኖረው ይሄ ምግብ በቃኝ ነበር እየተባልኩኝ ነው ስተቀጥቅ እንዲህ ብዬ ከበሯክዬ። እኔ እኮ አሜሪካ ስመጣ እኮ ሽምቢሮ ነበርኩ እኮ በየቦታው ጊፍታት ተስጭቆ ያወራለሁ። ሽምቢሮ እኮ ነበርኩኝ እዚህ አሜሪካ ስመጣ። ንፋስ የድሮ ፎቶ ይናታቸዋል ንፋስ ነበርኩ። ከዛ ሰዎች ጭንቅላታችሁ ላይ አረቢ ምን ነው ግርጥጥጣች ብልት አርጊ ሰውነትሽም ይጠጋሽ። እሺ ይጠጋኝ ስበላ መጨረሻ ላይ ማንን አከልኩ ታውቃላችሁ? በሴቷ ጉቶ ሆዴ ቅፍድድ ሆዴ። እኔ ግን ድሮም ቦርጬን ያክል እንደዚህ ዝልዝል ያለ ሆድም የለኝ። ግን እጄና ጡቴ ማን ደንበኛ የኢትዮጵያ ታይሰን ደንበኛ ቦክሰኛ ታይሰንን መስዬ የኢትዮጵያ በሴቶች ጋርድ በመብላት ጋርድ ደንበኛ በቃ ይሄ የሀብታም ሆቴሎች ጋርድ ቋሚ እንደዚህ ጸጉሬ ቢላጭ የሆነ ነገር ግንባሬ ላይ ቢገትሩብኝ በቃ ደንበኛ። ከዛ ስለራሴ ነገርኩት። ማን ነው ጠላትሽ? ሰው አይደለም። ማን ነው ጠላትሽ? ተኮላ አይደለም። ተኮላይ ነው ፈርዶበታል ዘንድሮ። ተኮላ አይደለም ጠላቴ፣ ጋቢስ አይደለም ጠላቴ። ጠላቴ ማን ነው? ሆዴ በቃ። ሁሌ ምን ነበር ምለው አሁን ከዴቪድ ጋር ድሮ ስጨቃጨቅ ምን እንደምል ታውቃላችሁ? ዴቪድን ምግብ ሲያ አንተነ ቢ እያልከኝ ነው አፈርከኝ ነው ምለው። እሱ አይደለም ሆዴ ነው ጠላቴ። ጎንበስ ሽቅብ ነው ያዘ በቃ። ያን ነገር ማላየውም እኮ ጋይስ፣ ያ ነገር አይታይም። ቢራቢሮ ያላያትም ወርቄ አላያትም። መጨረሻ ላይ ቁጭ አልኩና ነው ቢታይ ሆድሽ ነው ጠላትሽ፣ ምግብ መቀነስ አለብሽ ብዬ ለራሴ ተናገርኩ። ምግቤን ቀነስኩኝ፣ አስተካከልኩኝ። አሰስገሰሱን አልበላም። ፈሴ ተስተካከለ። ፈሴ ቦምብ። ድሮ ስፈሳ ለየት ያለ ፈስ ነው የምፈሳው። ለየት ያለ ወፍራም ስትሆኑ ብዙ እህል ዝብቅ ፈሳችሁ ሁሉ ይለያል። ቡ ነው የሚለው ቡ በቃ ይሄ ድምጽ ቱስ የዛሬ 10 ምናምን ዓመት ኢትዮጵያ ነው ፈስቼ የመጣሁት። አሁን ግን እንደዚህ አይነት ፈስ መፍሳት ጀምሬያለሁ። በቀጭኑ ነው የምፈሳው። ቱስ ማንም አይሰማው። ድሮስ ቡ መቆጣጠር ያቅታቸዋል። ነው ወፍራም እያላችሁ እኔ እውነቱን ነው የምናገረው። ወፍራሞች ልትናደዱ ትችላላችሁ። ያልከሳችሁ ሰዎች ፍቅርዬ የኔ ቀጮ ይሄው ሞዴል አሉ። ያልከሳችሁ ሰዎች ትናደዳላችሁ። ወፋፍራም ሰዎች ትናደዱብኛላችሁ። እኔም ድሮ እናደር ነበር። ቅንት ነው የምለው። ቅንት ፈስ ያስቀናኛል። ተይና ሌላ ቁመና ቅርጽ ምናምን ፈስ ያስቀናኛል። ፈስ ካልጠፋ ፈስ ማለት ቀጮች ሲፈጡት ይላል ዱብ እሱ እንኳን ያስቀናኝ ነበር። ከዛ ኖ ቢታየ እንደ ድሮሽ ተመለሽ እንዳቋምሽ ሸንቀጥ ባልኩ ሸንቀጥ አልኩኝ። ፍርታዬ አንቺም የሆነ ለመክሳት ጥረት እያረግሽ ነበር ውዴ። ክሺ ውዴ ክሺ ቂጥሽ አይጥፋ እንጂ ክሺ አየሁሽ እኮ ተፍ እያልሽ ክሺ ውዴ ክሺ። አባቱን ስጋ ነው መሸከም በስመ አብ። እዚህ ወፍራም ነሽ እንዴ አንቺም? ጊዜዬ ቀጫጭኖቹ ናቸው የሚስሙኝ። ቀጫጭኖቹ ወፋፍራማ ቢሞትም አይስመኝ። እስኪ ወፍራሞች ሳሙኝ አይስሙኝ። ይኸው ቀጫጭኖቹ ናቸው የሚስሙኝ። ወፍራሞች ሳሙኝ ውዶቼ። ድሮ እኮ እኔም ወፍራም ነበርኩ። ሳሙኝ አይስሙም። ቢሞቱ አይስሙም። ይሄ ቀጫጭኖቹ ሽምቢሮቹ ናቸው የሚስሙኝ። ወፍራም ሳሙኝ። ወፍራም አይስምም። ወፍራም ሆዱን ነው የሚወደው። አሁን ወፍራሞች ሳሙኝ ብላ አይስሙኝ። ምን እያደረጉ ነው? በዚህ እጃቸው ቦምቦሊኖ በዚህ እጃቸው ጭብጦ ይዘዋል። ቀጭኖቹ ናቸው የሚስሙኝ። ወፍራም አይስሙም። ወፍራሞች በዚህ እጃቸው በምኑ ይሳሙኝ? በምኑ ስልኩን ሲንኩት ውዴ? በምኑ ስልኩ አንዱ ጣቱ 3 ጣት ሆኗል። አይነኩኝም። እኔ ያ ወፍራም እያሉ ስሜቱን አውቃለሁ። ነገ ወፍራሞች አሁን ይነሱብኛል። ባዲ ሼም አደረገችን ብለው ይነሳሉ። ይነሱ። እኔ ማነቃቂያ ነው። እንደ ሌላ ሰው አይደለም እላችሁ ውዶቼ። ሰላጣ ብሉ። ሰላጣ መልካም ብትበሉ ለጤናችሁ መልካም ነው አልልም። እንደዛ ዱባነሽ ቀጭን ሰው ስታይ ትቀኛለሽ። ፈስሽ ቦምብ ነው የሚለው። ያን ነው እያበረታታው ማስነሳችሁ። እውነትም ፈሴ ቦምብ ይላል። እንዴት ያለሽ አይደለም ብድግት ያለሽ ፈስሽን ለማስተካከል ትሰሪያለሽ። የተመጣጠነ ጤነኛ ምግብ ትበያለሽ። ገባሽ? ሽንት ቤት ላይ ቁጭ ስትይ እንደ
እንደሌላው ሰው ከየቂጥሽ ቅርጽና የፖፖ ቅርጽ አይመጣጠንም። ትርፍ ስጋ ወድቋል ስልሽ እውነትም ነው ወድቋል ብለሽ ማየት ትጀምሪያለሽ። ያ ነው ማነቃቂያ እንጂ ውዴ ሽንት ቤት እኮ ስትጠቀሚ እኮ ምንም ችግር የለውም። በሩን ዘጋ አድርጊው። ጠቅ ማድረግ እኮ ነው። ግብዳ ሰውነትሽ በር ሁሉ ተዘግቶ ይታያል እያለች እኮ በሾርኔ እየገባችልሽ ነው። ለምን እልሻለሁ ውዴ በጣም ወፍራም ነሽ፣ መክሳት አለብሽ። ቴንክ ዩ አመሰግናለሁ። ማብራሪያ ሰጠው። አንድ ኮሜንት ናት ሰጣችን፣ ግን እግዚአብሔር ይስጥሽ። በደንብ ማብራሪያ ሰጥቻለሁ። አሁን አላየችውም የሚያነጫንጫት እንትና ለምን ከሱ እኮ ነው ፊንገር አያቻት አይደል? ለምን ከሱ የሰው ሆዳቸው አይተው ጓጓላ ደንበኛ የአብሽ አብሲት ደንበኛ አጥሚት የአብሽ ታውቃላችሁ አይደል? የአብሽ አጥሚት ብያታለሁ። ፊንገርን የአብሽ አጥሚት ጓጓላ የድሮ ኢትዮጵያ ነጩ ፍራሽ ጥጥ ፍራሽ ብትወቁት አንድ ላይ የሚከመረው ወቅታችሁ ፀሐይ ላይ ቤት ስታስገቡትኝ ለሁለት ያይዛችሁት ይድቦለቦላል። ከምር እንደዛ አይነት የጥጥ ፍራሽ አሁን ከዛው እኔን ሰው ጠዋት ማታ ነው የምታወራው። ሰርጀሪ ወዳ መሰላችሁ ብታይ ለወፍር አልመለስ በቃ ውፍረት ደህና ሁን ብዬ አሰናብቻለሁ። አሁን አይታችኋል። ጌታ ምስክሬ ነው። ቀን ሙሉ አልበላውም። ማታ ላይ ግን የሆነ ሳለ አሁን 8 ሳይሆን አሁን ወጣለሁ። ጉርስ አረጋለሁ ለጤና የሚሆን እንዳልሞት እንዳልወድቅ ትንሽዬ ጉርስ አረጋለሁ። ጥርግርግ አረጋለሁ። በቃ ስራዬን እሰራለሁ ምናምን በዛው እንትን ይላል። በጣም ከራበኝ ዝም ብዬ የሆነ ጁስ ምናምን የሆነች ነገር ወተትን ባልወድም የሆነች ነገር ምናምን በላለሁ። ስናክ ነገር በቃ ለነገ ቦዴ እንደ ወታደር ጥይት እንደተለቀቀበት ለጥላለሁ። እንደሚሸውድ በጥይት ለጥ ነገ ይነቃል። ከራበኝ ውሃ ጥጥት ከዛ ሴክስ የፈለኩትን ልብስ ለብሳለሁ። ካስፈልገኝ የውሻይ ቅጠል ስቱዲዮ ውሻይ ይሄንን ልንጓዋስ እንችላለን። ልክ ራሳችሁን ጥብቅ ለጤናችሁን ጥሩ ነው። ሄቨን ነው ሄቨን የቀሚስሽ ብል ቀሚሷን ቂቅ አድርጌ መልበስ ይችላል።